The Global Black Center is more than an institution, it is a movement. Global Black Center ከተቋምነት ያለፈ የማንነት መገለጫ ነው። ትውልድን በማንቃት ጥቁሮች ስለማንነታቸው እንዲረዱና ታሪካቸውን እንዲያውቁ ወደፊታቸውንም እንዲመሩ ዓላማ በማድረግ ይሰራል። ዛሬ ይህን ዓለም አቀፋዊ ዓላማውን በማንገብ ታሪካዊቷን ምድር ወላይታን መርጦ መጥቷል። ወላይታ ሶዶ ከተማ ብቻ ሳትሆን የታሪክና የቅርስ ባለቤት ናት። የደቡብ ኢትዮጵያ ስትራቴጂካዊ ማዕከል በመሆን አንድነቷ የተጠበቀ ሀገርን በመመስረት የድርሻዋን ተወጥታለች። ወላይታ ኢትዮጵያን የነጻነት አርማ እንድትሆን ሚናቸውን ከተወጡ ግንባር ቀደም ህዝቦች በቀዳሚነትም ትጠቀሳለች። የወላይታ ህዝብ ታሪክ የኛ ተቋም ከተቋቋመበት ዓላማ ጋር ተስተካካይ በመሆኑ ነው ይሄን የጋራ ስምምነት በእድል ሳይሆን በምክንያት ነው የሆነው የምንለው። This is why a partnership is not by chance, it is by purpose. በከተማው ልማት መሳተፍ ለሚፈልጉ መሰራት ያለባቸውን ዘርፎች በመለየት ለከተማይቱ ትልቅ እድል ይዞ የመጣው ግሎባል ብላክ ሴንተር ዲያስፖራ ማህበረሰብ በማሳተፍ በርካታ ስራዎችን ይሰራል ብሏል። በግሎባል ብላክ ሴንተር የወጣቶች ክፍል ኃላፊና አምባሳደር ወጣት ሲሳይ ሉቃስ Today we are not only recognize the history. ላለፈው ታሪክ ዕውቅና መስጠት ብቻ ሳይሆን የወደፊቱንም እድል እየፈጠርን እንገኛለን። በዚህ ስምምነት የዓለም አቀፋዊ ዕውቅና እንዲሰጥ በር ከፋችም ነን። ዓለም አቀፋዊ ትብብር እንዲኖርም እንሰራለን። የወላይታና የአፍሪካ ህዝብ በጋራ እንዲሰራም እድሎችን እያመቻቸን ነው። የዛሬው ስምምነት ከዚህ ከተማ ባለፈ ቅርስን፣ ታሪክን በዓለም አቀፍ ደረጃ ስለማሳወቅ ነው። ስለዚህ ወደፊት እንራመድ፣ ዓላማችንንም እናስፈጽም፣ እንዲሁም ታሪካችንን እንጻፍ፣ ወጣቱንም እናንቃ።